እኔ ኢትዮጵያ ስገባ አልጋና ቁም ሳጥን መጅልስ ብቻ ነው ይዤ ያልገባሁት። ይዤ ያልገባሁት ነገር የለኝም። ስኒ አልቀረኝም ይዤ ስገባ ማለት ነው። ግን ከባድ ነው፣ እውነት ከባድ ነው። ይዞ አለመግባት ነው የሚሻለው፣ ይዞ አለመሄድ ነው የሚሻለው እንደኔ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ ወደ እናንተ ይዤ የመጣሁት ርዕስ ሀገር ገብቼ ከተማርኩበት ካየሁት፣ እንዲሁም ስንገባ ምን ይዘን እንደምንገባ፣ እዛ ምን እንደጠቀመን፣ እዛ ስንኖር እኔ ሀገር ገብቼ ኖሬ እንደገና ነው እና ስደት የመጣሁት ምን ይጠቅመናል፣ ይዘነው ብንሄድ ይዘነው ባንሄድስ የሚለውን ነገር እናወራለን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ፣ አሳድጉኝ እና እኔ ወደ ሀገር ስገባ ሁሉን ነገር ይዤ ገብቻለሁ። የቤት እቃ ምንም የቀረኝ ነገር የለም። አልጋ፣ ቁም ሳጥን፣ መጅልስ ብቻ ነው ይዤ ያልገባሁት ማለት ነው። በቀረ ሁሉም ነገር ስኒ አልቀረኝም እውነት ለመናገር ማለት ነው። ግን ስህተት ነበር። አገራችን ሁሉ ነገር አለ። እኔ የካርጎ አለ እዛ ማጓጓዣው፣ ወደ ካርጎ መጫኛው፣ እንደገና አዲስ አበባ ሂደን ካርጎ ስናወጣ ያልጋ አለ፣ የትራንስፖርት እኔ ወሎ ኮምቦልቻ ነው ይዤ የገባሁት። በአይሱዚ አስጭኔ ስገባ የአይሱዚ ያለ በጣም 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 ብዙ ወጪ። እዚህ ሳኡዲ የገዛሁበትን እቃውን የገዛሁበትን ተውትና ምንም ይዤ ባልገባ እዛ ሂጄ የትራንስፖርት ብቻ ያጓጓዝኩበት ይገዛልኛል ሙሉ የቤት እቃ። ወላሂ ነው የምላችሁ። እና ዋናው ነጥብ ማለት የፈለግኩት ምንድን ነው እህቶቼ፣ እቃ አትግዙ። እቃ ወደ ሀገር ስትገቡ እቃ አትግዙ። ሁሉ ነገር ብራችሁን ብቻ ይዛችሁ ግቡ። እንደኔ የጸጸተው የለም። እነዚህ ሸክላ እቃዎች፣ ተሰባሪ እቃዎች አልተሰበረብኝም፣ ይዤ ገብቻለሁ እኮ። ግን ለኪሎ የከፈልኩት ቀረጥ አልተቀረጥኩም። እኔ ቀረጥ ነፃ ነው። ግን የኪሎ የከፈልኩት የትራንስፖርቱ ከአዲስ አበባ ወደ ወሎ፣ እንደገና ከዛ ከሳኡዲ ወደ ካርጎ ያስጫንኩበት መኪናው፣ ወደ ካርጎ ቦታ የወሰድኩበት ስንትና ስንት ነገር፣ የሚዛን የከፈልኩት ያ ብቻ ቢታሰብ የቤት እቃዬን ይዤ የገባሁትን የቤት እቃ ሁሉን ይገዛልኝ ነበር፣ ሁሉን ነገር። እና አሁን ላይ አገራችን የሌለ ነገር የለም። በተለይ አሁን እኔ እንኳ ቆየሁኝ፣ ትንሽ ቆየት አልኩኝ ገብቼ ኖሬ ነውና የመጣሁት። ቢሆንም እቃ ይዛችሁ አትግቡ ውዶቼ። እቃ ምንም ነገር አያስፈልጋችሁም። ሀታ አይደለም እቃ ልብስ አትግዙ። ልብስ እኔ ይሄው ቁም ሳጥን ነው የሚያጫውተው እስካሁን። እዛ ሄዳችሁ አትለብሱትም። ለምን ብትሉ እዛ ያለውን ሰው በሚለብሰው ስታንዳርድ እዛ ያለውን ፋሽን ነው መከተል የምትፈልጉት። የኛ ምን ቢያምር እዛ ሄደን አያምረንም፣ ወላሂ ላዚም አያምረንም፣ አንለብሰውም። እዛ ያለው ሰው ጋር መመሳሰል የምንፈልገው፣ እዛ የሚመጣውን ፋሽን ነው መከተል የምንፈልገው። እዛ የለበሱት ነው የሚያምረን እንጂ በጭራሽ እነሱ ንቀታቸው፣ ጭራሽ የኛ ልብስ ማለት ነው ንቀታቸው። ዝም ብሎ ተቀምጦ ቁም ሳጥን ዝም ብሎ ልዋጭ ነው እንጂ ሌላ ነገር ምንም አያገል። ልዋጭ ደግሞ የምትለውጡት በማይረባ እቃ። እዚህ ስንት ሪያል ገዝታችሁት ልብሳችሁን በመዘፍዘፊያ በማይረባ እቃ። እውነት አንድ ጉድ ልብስ ወስደው ያንን ሲሰጧችሁ ያማል። ስንት ብር አውጥተን ገዝተን እዚህ እኔ አሁን ይጸጽተኛል። ያኔ እኔ አሁን ሳኡዲ ስሰራ አልሽሆች ቤት ሰርቻለሁ። ስጦታ ምናምን ይሰጡናል። የስጦታ ብር ጭራሽ እኔ ብር መስሎ አይታየኝም። ከራሴ ደመወዝ ውጭ እነሱ የትርፍ ገንዘብ ስጦታ ምናምን የሚሰጡን ባልባሌ ነገር ነው የማጠፋው። ባልባሌ ነገር ዝም ብሎ በአርቲፊሻል ጌጣጌጦች፣ በልብስ በምን በቃ የምንጨርሰው። ያኔ ግን ወርቅ ርካሽ ነው። እኔ በነበርኩበት ሰዓት ወርቅ ርካሽ ነው። ያችን የሰጡኝ ስጦታ ቀለበት ብገዛባት ምን ያክል በተጠቀሙ፣ ምን ያክል ተጠቃሚ በሆንኩ። ዛሬ ላይ የትና የት ነው ወርቅ? እና
የአሁን ልጆች እንኳ ብልጥ ናችሁ። አሁን የምትመጡ ልጆች ብልጥ ናችሁ። እኛንን እንጂ ድሮ የነበርነው ነን እንጂ አሁን ወደ ሳውዲ የምትመጡ ልጆች እውነት ለመናገር ወላሂ ብልጥ ናቸው፣ ይችሉበታል። በቃ ልጅ ህፃንም ሆነው እንዴት እንደሚኖሩ ምን እንደሚያደርጉ ወላሂ ያውቃሉ። እና ልብስ ምናምን ይሄ ጌጣጌጥ ምናምን አርቲፊሻል አትግዙ ውዶች፣ አትግዙ። ስትገቡ ደግሞ እቃ አትግዙ። እኔ እውነቴን ነው የምላችሁ፣ ልብስ ራሱ ገዝታችሁ አትግቡ። ያላችሁን ነገር ይዛችሁ ግቡ። ብራችሁን ይዛችሁ እዛ ሄዳችሁ የፈለጋችሁት አያምራችሁም በጭራሽ። ብዙ እኔ ብቻ አይደለሁም ይሄን ነገር ብዙ ያዩ የሚያስተምሩት ነገር ነው፣ እውነት ለመናገር ማለት ነው። ብዙ እህቶቼ ያስተምሩታል እዛ ሄደው ያዩት። እና ብራችሁን ቀለበት ለምን 1 ግራም ቀለበት አትሆንም? እኔ እሱን የጠቀመኝ ገብቼ ስኖር በቸገረኝ ሰዓት የገዛኋቸው ወርቆቼ ቀለበቶቼ ናቸው የጠቀሙ። እቃም እኮ ይጠቅማል። አሁን ላይ እቃ ትራንስፖርቱ ማጓጓዣው ነው እንጂ እነ ቀሳላ እነ ፍሪጅ አሁን እነ ጋዝ ምናምን በቃ ኦሪጂናል እቃ ነው፣ ይጠቅመናል። እዛ ሄዶ ይጠቅመናል። ግን ማጓጓዣው ምኑ ሲታሰብ ይጎዳል በማለት ነው እንጂ አሁን ልብስ ምናምን ገዝታችሁ ከምትሄዱ እቃ ላይ አድርጋችሁት ብትገቡ ይሻላል። እንደውም የከሰራችሁትን ከስራችሁ። ግን አሁን ላይ እቃም ገዝቶ መግባት አያስፈልግም። እቃም ገዝቶ መግባት አሁን ላይ አያስፈልግም። ለምን እዚህ ያለው እዛም አለ። ድሮ አሁን የሌለ ነው የሚመስለን እኮ እኛ ስናስበው የሌለ ነው የሚመስለን። እዛ ሳኡዲ ያየነው በቃ ሀገራችን ያለ አይመስለን እኛ ድሮ የነበር ነው ማለት ነው። አሁን ላይ ግን ማሻአላ ሀገራችን ብር ነው እንጂ የሚያስፈልገው ከውጭ ሀገሮች ተነጻጽራለች። ምንም የሚጎላን ነገር የለም እውነት ለመናገር። እና ወዶቼ ብራችሁን ይዛችሁ ግቡ። ባልባሌ ነገር ብራችሁን አታጥፉ። እንዳልኩት የአሁን ልጆች ብልጥ ናችሁ። እኛ ነበርን የዋሆቹ የድሮቹ። እና ተጠንቀቁ። እቃ ገዝታችሁ አትግቡ። በቃ የተወሰነ ነገር በቃ እነዚህ እዛ እናገኛቸውም የምንላቸውን ነገር እዚህ ሀገር ጥሩ ነው። በቃ እንደ አባዬ እንደ ሶላ ሸርሸፍ መስገጃዎች ምናምን ነው እንጂ ሌላ ነገር ምንም አያስፈልግም። እዛ የሉም የምንላቸውን ነገሮች ብገዙ ጥሩ ነው። ሌላው ምንም አስፈላጊ አይደለም። ገዝታችሁ አትሂዱ። እንደው እዚህ ነው ምንዛሬውን ስታስቡት እዛ ርካሽ ነው ማለት ትችላችሁ። ምንዛሬውን ስታስቡት በምንዛሬው ከሆነ እዚህ የገዛችሁትን ምንዛሬ ስታስቡት እዛ ርካሽ ነው ማለት ትችላላችሁ። እና ውዶቼ ጠይቁ፣ እዩ። እንደዚህ እየመጡ ብዙ እህቶቼ በሚዲያ ያወራሉ፣ አዳምጡ። ስለ እቃም ስለምንም የሚያስተዋውቁ እኮ አሉ። እነዛን እያያችሁ የምትገቡ ልጆች አትሸወዱ። እቃ አትግዙ፣ ልብስ አትግዙ። ብር ብቻ ነው የሚያስፈልገው ሀገራችን ላይ ብር ብቻ፣ የሌለ ነገር የለም። እና ኮተት ይዛችሁ ሄዳችሁ እንደኔ እንዳይጸጽታችሁ ለማለት ፈልጌ ነው። እኔ ተጸጽቻለሁ፣ እውነቴን ነው ተጸጽቻለሁ። እቃ ራሱ ይሄ ስኒ እነ ሸክላ ሳህኖች ምናምን እነዚህ ተሰባሪ ሳህኖች ምናምን ለምን ይዤ ሄድኩ ብዬ ተጸጽቻለሁ። የሻይ ብርጭቆ ምኑ እነ ፔርሙዝ የቀረኝ የለም። ስብስብ አድርጌ የቤት እቃ ሙሉ ነው ይዤ ሄድኩት። ያ ቆጭቶኛል። ለምን ያወጣሁት እቃውን እዛ የገዛሁበትን ተውትና መጓጓዣ ያወጣሁት ምኑ በቃ ሳስበው በጣም ጎዳኝ። ወደኋላ እንግዲህ ያለፈ ነገር ምንም ማድረግ አይቻልም። ለወደፊቱ አሁን ተምረን መተናል። ኢንሻአላህ በአሁኑ ተጠቃሚ አላህ ያድርገን እና እናንተም ተጠንቀቁ ለማለት ያክል ነው እህቶቼ። እስከ መጨረሻው ስለተከታተላችሁኝ ምስጋናዬ ከልብ ነው። በሌላ ቪዲዮ እስከምንገናኝ ባይ